አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ እንግዲህ ይዤላችሁ የመጣሁት እንደዚህ ሲያዩት የሚያምርና ጣፋጭ የሆነ ቢሪያኒ አሰራር ነው። ቪዲዮውን እስከ መጨረሻው ተከታተሉኝ። በመጀመሪያም ድስታችንን እናግልና ዘይት እንጨምራለን። ከዛም በመቀጠል በድስታችን ዘይታችን ከጋለልን በኋላ ሽንኩርታችንን በዚህ በምታዩት መልኩ እንከትፍና አንድ ወይም ሁለት እንደ ፍላጎታችሁ መጠን ማለት ነው። ከዛም በዚህ መልኩ ትንሽ ካበሰል ነው በኋላ ነጭ ሽንኩርታችንን በምንፈልገው ሳይዝ ከትፈን ማለት ነው እንጨምራለን። ከዛም በመቀጠል ዶሯችንን እንጨምራለን። ዶሯችን የራሱ ውሃ እስከሚጨርስ ድረስ እየከደንን እየከፈትን እንዳያርብን እናማስለዋለን ከሽንኩርታችን ጋር ማለት ነው። ከዛም በመቀጠል እንደምታዩት ያዘጋጀሁትን ቅመም እጨምራለሁ። የቢሪያኒ ቅመም፣ ማጂ፣ የተለያዩ ቅመሞች አሉት እናንተ በፍላጎታችሁ መጠን። ከዛም በኋላ የተፈጨ 2 ወይም 3 ቲማቲም፣ ከዛ እርጎ ወይም ሮብ 3 ማንኪያ የሾርባ ማንኪያ ማለት ነው። በዚህ መልኩ በምታዩት መልኩ ከዛ ውሃችንን እንጨምራለን እንከድነውና እናበስለዋለን ማለት ነው። ከዛም በኋላ በጎን ድንችና የፈረንጅ ቃሪያ ሽንኩርት አድርገን እንጠብሳለን። ከዛም የሩዝ ውሃችን ጥደን የሩዝ ቅመምና ጨው ጨምረን እናፈላለን። ወጣችንም እየደረሰልን ነው። ከዛም የጠበስነውን ድንች ከሽንኩርቱና ከቃሪያ ለይተን እንጨምራለን። ጨው እንጨምራለን። በዚህ መልኩ እናበስለውና የድንብላል ቅጠል ወይም ከዝበራ እንጨምራለን። ከዛም ሩዛችን ደረሰልን። በዚህ በምታዩት መልኩ ሩዛችንን ከዛ ወጣችንን እያደረግ በዚህ መልኩ እናደርጋለን ማለት ነው። ከዛ መጨረሻ ላይ ሩዛችንን አድርገን እንደዚህ እናደርገዋለን። ከታች ጋዛችሁን ለኩሳችሁ ወይም ስቶቫችሁን ማለት ነው መቀነስ እንዳትረሱ። ከዛም ዘዕፈራን ወይም የምግብ ከለር እናደርጋለን። ከዛም የጠበስነውን የፈረንጅ ቃሪያና የድንብላል ቅጠል ወይም ከዝበራ እናደርጋለን። የተጠበሰውንም ሽንኩርት ማለት ነው። እንደምታዩት በዚህ መልኩ በጣም የሚያምርና ጣፋጭ ሆኖ ቢሪያኒያችን ደርሷል። እንደወደዳችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ።